ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከርጃ ነኝ። ዛሬ መጥቻለሁ። ቡና እየቆላው ነው ውዶቼ። ምንድነው ሰርግ አለብሽ ወይስ ምንድነው? ምን አይነት ድግስ ኖሮብሽ ነው በብዛት እንደዚህ ቡና የምትቆዩ ልትሉ ትችላላችሁ ውዶቼ። ይሄ የአንድ ቀን አይደለም፣ ለአንድ ቀን አይደለም። እንደዚህ ቆልቼ ነው የማስቀምጠው ማለት ነው። ይሄ አሁን እስከ ወር ድረስ ምናምን ነገር 20 ቀን ነገር ይበቃል ማለት ነው። እስከ 20 ቀን የ20 ቀን ነው ማለት ነው። አንድ ሲኒ ለ4 ቀን ነው ማለት ነው ቡና የምጠቀመው። አንዳንድ ብርጭቆ ስለሆነ ማፈላው በየቀኑ አንድ ሲኒ ለ4 ቀን ይበቃኛል ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ጠፍቻለሁ፣ ከርጃ ነኝ። ሰሞኑን ግን በነገራችን ላይ ሚዲያ ያየው ነበረ፣ ግን በተለይ ስለ ባቲዋ ልጅ ላወራ ፈልጌ ነበረ ባለፈው። ግን ደግሞ የራሴ የሆነ ሀሳብ ጭንቀት ምናምን ነገር ብቻ ይሆን ትንሽ ውስጤ ሰላም ስላልነበረው እና ትንሽ ቢዚም ስለነበርኩኝ ያው በውስጤ ታዝቤ ነው ማለት ነው ዝም ያልኩት፣ አልተናገርኩም ምንም ነገር እና የባቲዋ ልጅ እግረኛው ላይ የቀረበችው በጣም የሚገርም ኢንተርቪው ነው። ብቻ ሁለተኛውንም ኮምቦልቻ ሄዶ ያስተላለፈችውንም እንትን አይቻለሁኝ፣ ንግግር ሁሉንም አይቻለሁኝ። ብቻ ልጅቷ ላይ በደንብ ነው ቅር ያለኝ ማለት ነው። ግን ሆኖም ሰው ሆኖ የማይስተካከል የማይሳሳት የለምና ታልፈዋለች። ስታልፈው ደግሞ ያው ይቆጫታል፣ ይታወቃል ይሄ ማለት ነው። ግን አላህ ይጠብቀን ከእንደዛ አይነት ነገር። ቢሆንም ደግሞ እንደዚህ መሆን ያለባት ብዬ አላስብም እኔ። ዛሬ ብዙ ነገሮችን ከራሳችን መማር እንችላለን፣ ከሰውም መማር የምንችለው ነገር አለ ማለት ነው። ከሰዎች ብዙ ነገር እንማራለን፣ ብዙ ነገር። ህይወት ራሱ ደግሞ ያስተምረናል ማለት ነው። ስለዚህ እንደዚህ መሆን የለባትም እሷ። ምክንያቱም በተለይ እናት የለኝም ብላ ያለችው ነገር እናት ናት፣ ብትጠቅምም ባትጠቅምም እናት ናት እና እሷ ደግሞ ገና ልጅ ናት፣ ብዙ ነገር ይጠብቃታል፣ ኃላፊነት። እናትም ካለባት ደግሞ እጥፍ ኃላፊነት ነው የሚኖርባት። አሁንም አይተዋለች እናቱና እና ስለዚህ እናት እያላት እናት የለኝም ብላ ያለችውም በጣም ነው ልቤን የሰበረው። ያው ስለማትጠቅመኝ ነው ምናምን ነገር ስለማላቅ ነው፣ ስለማትጠይቀኝ ነው፣ ስለማትፈልገኝ ነው ብላ ነው ያለችው። የልጅነት ባህሪ ነው ያየሁባት ልጅቷ ላይ። ግን ወደፊት ከተስተካከለች እንግዲህ እናያለን ውዶቼ። ልጅቷ ልጅ ናት። ያን ያህል እንደዚህ አምራ መሄድ የለባትም። ነገሮቹን በጣም ነው ያከረረቻቸው። እኔ እንዳውም አንዳንድ ጊዜ ሳስበው ልጅቷ ጤናማ አይደለችም እላለሁ። ምክንያቱም እንደሆነ የሆነ ጅን ነገር ምናምን ነገር ነው እንዲህ ከውስጧ የሚናገረው ሁላ እላለሁ። ምክንያቱም ከሷ የማይጠበቅ ነገር ሁላ ነው የተናገረችው የመጀመሪያ ኢንተርቪው ላይ ማለት ነው። ቀጥሎም ያለው እንደዛ ነው ከልጁ ጋር። በተለይ እኔ ከልጁ ላይ አሁን ብቻ መጀመሪያ የቀረበችበትን በደንብ አላየሁም እውነት ለመናገር ማለት ነው። ያየሁት ከልጁ ጋር የመጣችው ጊዜ ነው፣ ከልጁ ከባልየው የመጣ ጊዜ ማለት ነው ያየሁት። እና የሆነ እርግጠኛ ሆኜ የዛን ሰዓት የተረዳሁት ምንድነው ጅን አለባት ያማታል የሚል ሀሳብ ነው ውስጥ የተቀረጸው ማለት ነው።
እና ሰው ልጁን ከወደደችው ይሄን ያክል እንደዚህ መሆን የለባትም። በእርግጥ ፍቅር እብድ ያደርጋል፣ ግን ቢሆንም ደግሞ እንደዚህ መሆን የለበትም። ምክንያቱም መማር አለባት፣ ማወቅ አለባት ሁሉን ነገር ማለት ነው። ምክንያቱም ሁላችንም አሳልፈናል እኮ ፍቅርን ህይወት፣ ግን ለኛ ያልሆነ ምናምን ደንታም አይኖረንም። ያ ሰው ቢጎዳ ነው እንጂ ደልቶት ሌላ ሴት ጋር ጠፍቶ ሲኖር ምናምን ነገር ደስ አይለንም። አሁን ላይ ስናስበው ግን እሱ ደስተኛ ከሆነ ይኑርልን፣ ከሚበሳቀልብን ወይ ከሚሞት በቃ ደስተኛ ሆኖ ይኑር። እኔ ልጎዳ ነው የምንለው ከፍ ስንል የምናስበው ለዛ አይነት ተሳሰብ ነውና፣ ስለዚህ ልጅቷ ከሰው መማር ትችላለች። ብቻ እንደዚህ መሆን የለባትም። ብቻ እግረኛውም ራሱ አቀራረቡ ራሱ የዚህኛዋ ልጅ ላይ በጣም የወረደ እንትን ነው መስሎ የታየኝ ማለት ነው። ብቻ ይሁን ዙሮ ዙሮ ልጅቷ በጣም እንደዚህ መሆን የለባትም። ሲጀመር በጣም ነው የምትዋሸው። ውሸት ደግሞ በጣም ከባድ ነው እና ደግሞ እኮ መስራት ትችላለች፣ ልጅ ናት ገና። ስለዚህ የትኛውን ችግር አየችና? ችግር እኮ የሚታየው ያ አይደለም፣ ገና ነው ችግር። ብዙ መኖር እኮ ራሱ ፈተና ነው። መልካም ነገሩን አንዳንድ ጊዜ ማየት ካልቻልን፣ ጎን ለጎን ማየት ካልቻልን፣ ዛሬ ልስቅ እችላለሁ፣ ነገ ደግሞ ላለቅስ እችላለሁ። ህይወት ራሱ ፈተና ናት ማለት ነው። ስለዚህ መቋቋም መቻል አለብን ማለት ነው እንጂ በዚህ ልክ እሱ ጋር መኖር አልችልም፣ እሱ እንደዚህ ነው የማይታሰብ ነው ምናምን ነገር ስትል መልሳ ደግሞ እኔ ከሱ ጋር ብሆን ምናምን ነገር ያለች ደግሞ ሁለተኛው ኢንተርቪዋ ላይ ማለት ነው ኮምቦልቻ ላይ የተላለፈውን ኢንተርቪዋ ስናዳምጥ ደግሞ እኔ እኮ ከሱ ጋር ብሆን ምናምን ነገር አለች። ማን ከለከላት? ሁሉን ነገር እያሳጣት ያለው አፏ ነው። በቃ አፏ ነው ሁሉን ነገር እያሳጣት ያለው ማለት ነው። ማን ከለከላት? ብቻ ልጅነት ላይ ስንሆን የምናሳልፋቸው ብዙ ስህተቶች አሉ። እኔ ለራሴ አሁን ማስተካከል የምፈልገው ነገር ብዙ ነገር አለ፣ ስለ ፍቅር ህይወቴ ማለት ነው። ወደፊት ወደ ኋላ ስንመለከት ማለት ነው። ግን መመለስ አይችልም። በቃ ወደፊቱ ከተስተካከል በተቻለን አቅም እያስተካከልን ወደፊቱን ማስተካከል መቻል ነው እንጂ ወደ ኋላ ሄደን ማስተካከል አንችልም። ስለዚህ እንደዚህ ባንሆን ጥሩ ነው የሚል ሀሳብ ነው ያለኝና ስለዚህ ባክሽ አሁንም ሁለተኛ ሶስተኛ አሁንም ደግሞ ባለፈውም እንትና ላይ በደንብ አላዳመጥኩትም። ባለፈው ማታለች እንትና ማን ነበር ስሟ? ሀቢባ ላይም ቀርባ ነበርና ውሸት አትዋሺ ማለት ነው የምፈልገው እሷን። በእውነት የተሰማኝ እንደዛ አይነት ነገር ነው። በእውነት ምንድን ነው ውሸት? ሰው እኮ ውሸት እኮ ይኖራል፣ ግን በዚህ ልክ በጭራሽ ጥሩ አይደለም እና እሺ አሁን ከሷ ምንድነው የተማርነው? እሺ አሁን ወደ እግረኛው ሚዲያ ስመጣ ከሷ አሁን ምንድነው የተማርነው? የትኛውን ችግር ተቋቁማ ነው ያለፈችው? የትኛው እናት ያላት የለኝም ያለችው ሴትዮ ምንድነው ልታስተላልፈልን የፈለገችው? ወይንም ምንድነው መልእክት ያለው? ፍቅረኛ የከዳይ ምናምን ነገር ነው። እሱ አልከዳትም ሲጀመር፣ ልጁ ያስታውቃል። ደግሞ እንጃ ሰው የሚከዳ ሰው አይመስልም። ብቻ አላለም። ዞሮ እሺ ከሷ የምንማረው ነገር ምንድን ነው?
በጣም ሀታ የእግረኛው ሚዲያ ራሱ እሷን ያቀረበበት ምክንያት ሀሳብ ወይንም ደግሞ እሷ የቀረበችበት አቀራረብ ራሱ በጣም በጣም የወረደ ነው። በጣም ወርዶብኛል በእውነት። ምንድነው ከሷ የምንማረው? እንጂ ፈለፊቷ ራሱ ተቀምጦ እኮ እንደዚህ በይ ብሏቸው በቃ መልስ ልሰጥ ማታችም ዝም ምን ያለችው ልትከራከር እንኳን አልቻለችም ማለት መልስ ልትሰጥ እንኳን አልቻለችም ማለት ነው። አጠገቡ ተቀምጣ